ጠቅላዩ ማስፈራሪያ ደረሳቸው። አክቲቪስቱና ፖለቲከኛው ያስተላለፉት መልእክት የብዙዎችን ቀልብ ሳበ። ለጠቅላዩ ከተላለፉ መልእክቶች መካከል ጀዋር እንዲህ ሲል ይሰማል። ኢትዮጵያ በአብይ አህመድ ዘመን ያየችው ሞትና ስደት በየትኛው መንግስት አይተው አታውቅም። አብይ ወደደም ጠላም ብልጽግና በሚል ስያሜ ከሰበሰባቸው ካድሬዎች ጋር በከንቱ ላጠፋቸው የንጹሃን ዜጎች ህይወት በፍትህ አደባባይ ቆሞ የእጁን መቀበሉ አይቀርም ሲል ፖለቲከኛው ልደቱን ቀበል አድርገው የዚህ አገዛዝ ተቃዋሚዎች በሀገር ውስጥና በውጭ ሀገራት እያደረጉ የሚገኘው ጠንካራ እንቅስቃሴ ድምር ውጤት ጠቅላዩን ከ4 ኪሎ ሊያስወጣ ተቃርቧል በማለት ሁለቱ ተቃዋሚዎች ጠንከር ያለ መልእክታቸውን አስተላልፈዋል። መረጃው ዝርዝር አለው። የታየ ደንደአ የግድያ ሙከራና የሽመልስ አብዲሳ በቀል። የቀድሞ የሰላም ሚኒስቴር ታየ ደንደአ 3 የግድያ ሙከራ እንደተደረገባቸው ተሰምቷል። የግድያ ሙከራውም የተቃጣው ከሽመልስ አብዲሳ እንደሆነ እየተነገረ ነው። ይህም የዝርዝር ዜናችን አንዱ አካል ነው። ማስፈራሪያውን አጠናክረው የቀጠሉት ፊልድ ማርሻሉ ዛሬም አሁንም ኩርፊያ መጥቷል፣ መወራጨትም አለ በማለት ዘለግ ያለ መልእክት አስተላለፉ። መረጃው ዝርዝር አለው። ከውጭ ዜና ኢራን የበቀል ጉዞዋን ጀመረች። እስራኤል በጭንቀት ላይ ናት። እስራኤል ምሽቱን በኢራን የኒውክሌር መሰረተ ልማቶችና የጦር ሰፈሮች ኢላማ ያደረገ የአየር ጥቃት መሰንዘሯን ተከትሎ ኢራን አጸፋዊ ምላሽ ሰጥታለች። ኢራን አያይዛም የጥቃቱ ጠንሳሽ አሜሪካ ናት በማለት ከሳለች። ዝርዝሩን ይዘናል። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ሰብስክራይብ እና ላይክ በማድረግ ቪዲዮውን ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። አክቲቪስቱና ፖለቲከኛው ያስተላለፉት አነጋጋሪ መልእክት ኢትዮጵያ በአብይ አህመድ ዘመን ያየችውን ሞትና ስደት በየትኛው መንግስት አይተው አታውቅም። አብይ ወደደም ጠላም ብልጽግና በሚል ስያሜ ከሰበሰባቸው ካድሬዎች ጋር በከንቱ ላጠፋቸው የንጹሃን ዜጎች ህይወት በፍትህ አደባባይ ቆሞ የእጁን መቀበሉ አይቀርም። አክቲቪስቱ ጀዋር መሐመድ ብሔርተኛ መሆን ወንጀል አይደለም ሲል የተደመጠው አክቲቪስቱ የብሔር ካባ ለብሶ የንጹሃንን ህይወት መቅጠፍ ግን ከወንጀልም የከፋ ከባድ ወንጀል ነው ብሏል። በእነዚህ በጣት በሚቆጠሩ የስልጣን ዘመናት በርካታ ዜጎችን በመግደል አብይ አህመድን የሚስተካከለው መሪ የለም ያለው ጀዋር ኢትዮጵያ በአብይ አህመድ አምባገነን ስርዓት ያየችውን መከራና ፍዳ በየትኛውም የቀደሙት መሪዎች አይታ አታውቅም ያሉት አክቲቪስቱ በርካታ ወጣቶች ተገለውባታል የሚባለው የመንግስቱ ኃይለማርያም መንግስት እንኳ በ17 ዓመታት ቆይታ አብይ አህመድ በ7 ዓመት የተገደለውና ያስገደለውን ህዝብ አንድ አራት አይሆንም። በሞትና በመፈናቀል በችግርና በረሃብ ኢትዮጵያ የተቀጣችበት ጊዜ ቢኖር በዚህ በአብይ አህመድ መንግስት ነው። 80 ሚሊዮን ህዝብ ከድህነት ወለል በታች መሆኑን ዓለም እየመሰከረ ባለበት በዚህ ሰዓት በኢትዮጵያ ውስጥ ካሉ 25 ሚሊዮን ችግርተኞች ውስጥ 20 ሚሊዮኑ ከድህነት አላቅቄ የቀረውን 5 ሚሊዮን ብቻ ነው ያለ አፉን ሞልቶ የሚናገር መሪ እየመራት ያለችው ሀገር ህዝቧን ያውቃቸዋል ብሎ መናገር አይቻልም ያሉት ጀዋር አሁን አብይ አህመድ በብሔር ስም በኦሮሞ ጉያ ውስጥ ተሸሽጎ የህዝቡን ከለላ ለማግኘት ይህ መንግስት የኦሮሞ መንግስት ነው መላው ኦሮሞ ዋጋ ከፍሎ ያመጣው የራሱ መንግስት ነው ሊጠብቀው ይገባል በማለት ህዝቡን ለማቻለስ እየሞከረ ነው ብሏል። ጀዋር አያይዞም በእርግጥ ብሔርተኛ መሆን ወንጀል አይደለም፣ ነገር ግን ላልቆሙለት ብሔር ቆም ያለው በማለትና በብሔር ጉያ ውስጥ ተሸጉጦ ንጹሃንን መግደልና ማፈናቀል ግን ከወንጀል የከፋ ወንጀል ነው ብሏል። ወንጀል ሰርቶ ያመለጠ መሪ የለም ያለው ጀዋር በብልጽግና ስም ተሰብስቦ የህዝቡን ደም እየመጠጡ የሚገኙ ተባዮች የእጃቸውን ያገኛሉ ብሏል። አያይዞም የቀጠሉት ፖለቲከኛው ልደቱ አያሌው አብይ አህመድ አሁን እየተከተለ ያለው አካሄድ በአስቸኳይ የማያቆም ከሆነ እሱም ሆነ መንግስቱ የከፋ አደጋ ያጋጥማቸዋል ሲሉ ተደምጠዋል። አብይ አህመድ ወይ አንብቦ አለም ጠይቆ ኢትዮጵያን ወደ ትክክለኛው መስመር ለማስገባት ያለው ጊዜ በጣም አጭር በመሆኑ ለራሱም ሆነ ለመሰረተው ፓርቲ ሲል ይህንን የመጨረሻ እድል ሊጠቀምበት ይገባል ነው ያሉት ፖለቲከኛው። ዓለም አሁን ላይ በአብይ አህመድ ተስፋ ቆርጧል። አሁን የዓለም ኃያላን ሀገራት ከአብይ አህመድ የሚጠብቁት አንድ ነገር ብቻ ነው። ያንን የማያደርግ ከሆነ የብልጽግና ስርዓት ማብቂያ ይሆናል። በአገር ውስጥ የአማራ ፋኖን ጨምሮ ከአራት የማያንሱ የአብይ አህመድ መንግስት ተቃዋሚዎች መሳሪያ አንስተው ወደ ለየለት ውጊያ ከገቡ ቀናት አልፈው ዓመታት ተቆጥረዋል። በውጭ ሀገራት የሚኖሩ ኢትዮጵያውያን የተለያዩ የትግል ስልቶችን በመጠቀም ኃያላኑ ሀገራት በአብይ አህመድ ላይ ፊታቸውን እንዲያጠቁሩ አድርጓቸዋል። የዚህ አገዛዝ ተቃዋሚዎች በሀገር ውስጥና በውጭ ሀገራት እያደረጉት የሚገኘው ጠንካራ እንቅስቃሴ ድምር ውጤት ጠቅላዩን ከ4 ኪሎ ሊያስወጣ ተቃርቧል። አሁን ፈርጣማ ክንድ ያላቸው ኃያላን ሀገራት ከአብይ አህመድ የሚጠብቁት አንድ ነገር የሰጡትም አንድ እድል ብቻ ነው። አብይ አህመድ ከግትር አቋሙ ለዝቦ ኢትዮጵያ ውስጥ እየተካሄደ የሚገኙ ጦርነቶች ሙሉ በሙሉ ሊያስቆም የሚችለው ሁሉን አቀፍ ውይይት ማድረግና ኢትዮጵያ ህዝብ ሰላም አየር እንዲተነፍስ ማስቻል ወይም ይህን የማያደርግ ከሆነ አብይም ሆነ መንግስቱ የከፋ አደጋ ያጋጥማቸዋል በማለት የዘገቡት ፖለቲከኛው ልደቱ አያሌው ናቸው።
የታየ ደንደዓ የግድያ ሙከራና የሽመልስ አብዲሳ በቀል የቀድሞ የሰላም ሚኒስቴር ታየ ደንደዓ 3 የግድያ ሙከራ እንደተደረገባቸው ተሰምቷል። በቀዳሚነት ታየና አብይ መልካም የሚባል ግንኙነት በነበራቸው ወቅት አብይ ስለታየ ሲናገር ጠላት ሊገለው ይፈልጋል በማለት ለታየ በጠቅላዩ ትዕዛዝ ወደ 7 የሚጠጉ አጃቢዎች ተመደበውላቸው ነበር። ሆኖም በመሃል ታየ ከሽመልስ አብዲሳ ጋር የገቡበት ቅራኔ በተለይ ደግሞ የከረዩ አባገዳዮች ግድያ በመቃወም የሰጡትን አስተያየት ተከትሎ ጠቅላዩ መደቡላቸው ጠባቂዎች እንዲነሱ የተደረጉ ሲሆን ከዚያም ከሽመልስ አብዲሳ ጋር ዱላ ቀረሽ ንትርክ ውስጥ መግባታቸው ጉዳዩን ወደ ውጥረት ወስዶታል። በመሃል ታየ ከጠቅላዩ ጋር ሲገናኙ እኛ አንገልህም ከሌላ ጠላት ለሚመጣ ጥቃት ግን አንጠየቅም እንዳሏቸው ተዘግቧል። የቀድሞ የሰላም ሚኒስቴር ዴታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታየ ደንደዓ ባለፈው ዳር ከስር ከተለቀቁ በኋላ ጉዳያቸው በፍርድ ቤት ሲከታተሉ ቆይተዋል። የቀድሞ የሰላም ሚኒስቴር ዴታው ታየ ደንደዓ ባለፉት ጥቂት ዓመታት 3 የግድያ ሙከራ እንደተደረገባቸው በድጋሚ ከመታሰራቸው በፊት ከሆርን ኮንቨርሴሽን የበይነ መረብ ጣቢያ ጋር ባደረጉት ቃለ ምልልስ ተናግረዋል። ታየ የመጀመሪያና ሁለተኛ የግድያ ሙከራ የተደረገባቸው በ2014 እና በ2015 ዓመተ ምህረት ለጨፌ የኦሮሚያ ጉባኤ ናዝሬት በሄዱበት ወቅት እንደነበር ገልጸዋል። ሶስተኛው የግድያ ሙከራ በ2015 ዓመተ ምህረት ከጨፌው ጉባኤ አንድ ወር በኋላ መኖሪያ ቤታቸው አካባቢ እንደተደረገባቸው ታየ አስረድተዋል። ይህ ቃለ ምልልስ ከመታሰራቸው በፊት መደረጉን ዋዜማ ኮንቨርሴሽን ዋቢ በማድረግ በዘገባው አመልክቷል። አቶ ታየ ቀደም ሲል በፌደራል ከፍተኛ ፍርድ ቤት የህገ መንግስትና በህገ መንግስቱ ላይ የሚፈጸሙ ወንጀሎች ችሎት ከቀረቡባቸው 3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማነሳሳትና የጸረ ሰላም ኃይሎች ድጋፍ በማድረግ በሚሉ ክሶች በነጻ ተሰናብተው ነበር። ታዲያ የፌደራል ጠቅላይ ፍርድ ቤት ቀደም ሲል ነጻ የተባሉበትን 2 ክሶች በድጋሚ እንዲከላከሉ መወሰኑን ተከትሎ ከግንቦት 25 አንስተው በማረሚያ ቤት ጉዳያቸውን በመከታተል ላይ እንደሚገኙ ይታወቃል። አሁን ኩርፊያው መጥቷል፣ መወራጨትም አለ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለመተባበር ብዙዎችን ጋብዘናል፣ ኤርትራን ሳይቀር ጋብዘናል፣ አብረን እንስራ ብለናል፣ ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንተግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራውያን የሚጠቀሙበት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተሰርቷል፣ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያ ግንኙነት ለመፍታት መንግስታችን ረጅም ርቀት ሄዷል፣ ግን አልተሳካም። አብረን እንጠቀም እንጂ የባህር በር ይዤ እናንተ እንደፈለኩ ላድርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ ተጠቃሚነት በእኩልነት ነው የሆነው። ቁልፍ መሳሪያ ይዘህ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል፣ መወራጨትም አለ። ኢራን በአጸፋዊ ጥቃት 100 ድሮኖችን በእስራኤል ላይ ሰነዘረች። እስራኤል ምሽቱን በኢራን የኒውክሌር መሰረተ ልማቶችና የጦር ሰፈሮች ኢላማ ያደረገ የአየር ጥቃት መሰንዘሯን ተከትሎ ኢራን አጸፋዊ ምላሽ ሰጥታለች። በዚህም ኢራን 100 የጦር ድሮኖችን ወደ እስራኤል መሰንዘሯን የቢቢሲ ዘገባ ያመለክታል። የአጸፋ ጥቃቱ ከሚፈጥር የጸጥታ ስጋት አኳያ እስራኤል የአስቸኳይ ጊዜ አዋጅ በእስራኤል አውጃለች። ዓለም አቀፉ ማህበረሰብም በጥቃቱ ዙሪያ ምላሽ መስጠት የጀመረ ሲሆን አውስትራሊያ በበኩሏ በቀጠና የተባባሰ የጦርነት ድባብ እንዳይኖር ይህ የማንቂያ ደውል ነው ማለት ተሰምቷል። የተባበሩት መንግስታት ድርጅት በበኩሉ ሁለቱም ወገኖች ውጥረቱን ከማባባስ እንዲታቀቡ አሳስቧል። እስራኤል ሌሊት ኢራን ላይ በፈጸመችው ጥቃት 6 የኒውክሌር ሳይንቲስቶችና 4 ከፍተኛ ወታደራዊ አዛዦች ተገድለዋል። በርካታ የኒውክሌር ማበልጸጊያ ኢላማዎችና የከፍተኛ ወታደራዊ አዛዦች መኖሪያ ቤቶችን አውድማለች። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ ውጭ ጉዳይ ሚኒስቴር በበኩላቸው ሀገራቸው እንዳልተሳተፈች ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን ሀገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። እስራኤል ለፈጸመችው ጥቃት ከፍተኛ አጸፋ ከኢራን ይጠብቃታል ተብሎ ይጠበቃል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።